ደግሞ እውነቴን ነው አብዛኛው ሰው የሚጠጣ ሰው የለም እና ሁሉም ቁም ነገረኛ ስርዓቱን የያዘ ለነገው የሚያስብ ነጋቸውን በጣም በቃ ወጣት ሆነው ግን ነገ ላይስ ምን እንሆናለን ብለው ዛሬ ላይ አስበው ለነጋቸው እያሰቡ የሚኖሩ ሰዎች ናቸውና በዚህ አጋጣሚ ሁላችሁም በዙሪያ ያላችሁ ሰዎች አመሰግናለሁ። ምክንያቱም እኔም እንድበላሽ ምክንያት አልሆናችሁኝም። ከግሩፕ ውስጥ እርግጠኛ ነኝ አንድ የሚጠጣ የተበላሸ ሱሰኛ ምናምን ሰው ቢኖር ሁላችንም እንበላሽ ነበር። ግን ሁሉም ሰው ስርዓቱን የያዘ ሰው ነውና እንደዚህ ሲሆን ደስ ይላል። ጓደኛን የሚያበላሸው ጓደኛ ነው ብዬ አስባለሁ። አንድ የሚጠጣ ወይም የሚያጭስ አንድ ጫት የሚቅም ጓደኛ ካለ ሁሉም ሰው በዛው ልክ ይበላሻል እና እኛ ግሩፕ ውስጥ ደግሞ እንደዛ የለም። እግዚአብሔር ይመስገን እስካሁን ባለው በጣም ስርዓት ያለን ሰዎች ነን እና ወደፊትም እንደዛው እንደምንቀጥል ተስፋ አደርጋለሁ። ዛሬ ግን ያው ለእናንተም ይሄ ነገር ይጠቅማችኋል ብዬ ስላሰብኩ ነው እና ምን ይለኛል አሁን እኔ ሴት ልጅ